ሰላም ቤተሰብ እንዴት ናችሁ? በዛሬው ቪዲዮአችን ማይክሮሶፍት ኦፊስ 2019 የፕሮፌሽናል ፕላስን እንዴት ኢንስቶል እንደምናደርግ እናያለን። እስከ መጨረሻው ድረስ አብራችሁን ሆኑ። ከወደዳችሁት ሰብስክራይብ በማድረግ ቤተሰብ ይሆኑ። እንግዲህ ማይክሮሶፍት ኦፊስ 2019 ፕሮፌሽናል ፕላስን ኢንስቶል ለማድረግ መጀመሪያ እስኪ ዊንዶውስ ላይ መኖርና ለመኖሩን ሴታፑን አብረን እንየው። እንግዲህ ሴታፑ መኖር አለመኖሩን ለማወቅ ራይት ክሊክ ስታርት በተን ላይ አድርገን አፕ ኤንድ ፊውቸር ላይ እንገባና ዲስፕሌይ ይሆንልናል አፕ ሊስቶች ማለት ነው። ኦፊስ ብለን ሰርች እናድርግ እስኪ በጋራ ኦፊስ ብለን ሰርች እናድርግ። ምንም አይነት ኦፊስ የለንም ፒሲኤች ላይ ማለት ነው። ሲ ላይም ከዚህ በፊት ኢንስቶል የሆነ ፎልደር ካለ እሱንም በጋራ እናጥፋው። ኦፊስ ሚል ካለ በጋራ እናጠፋለን። ማይክሮ ፕሮግራም ፋይል ላይ እንግባና ማይክሮሶፍት ሚል አለ። ይሄን ዲሌት እናድርገው ፐርማነንትሊ። የማይጠፉ ፋይሎች ሊኖሩ ይችላሉ። ከረንትሊ እነሱን በምንችለው ለማጥፋት እንሞክራለን። እዚህም ጋር ውስጥ ላይ እንግባና እሺ፣ ከዚህ በኋላ ቀጣይ ስራችን ምንድነው? ጎግል ላይ እንሄድና ያፈለገን ሰርች ማድረጊያ አፕ መጠቀም እንችላለን። እኛ ክሮምን ከፍተናል። ምን ብለን ሰርች እናድርግ? ኦፊስ ካስተማይዜሽን ቱል ብለን ሰርች እናድርግ። እንግዲህ ኦፊስ ካስተማይዜሽን ቱል እና ኦፊስ ዲፕሎይመንት ቱልን ተጠቅመን ነው ኢንስቶል ልናደርግ ያሰብነው። ኦፊስ ካስተማይዜሽን ቱል ላይ ስንገባ ይሄን የመጀመሪያውን ክሊክ እናደርጋለን። ሶ በዚህ መልክ ይመጣልናል ማለት ነው። ኦፊሳችን ፒሲያችን የትኛው ነው ሰፖርት የሚያደርገው 64 ቢት ነው ወይ 32 የሚለውን እኛ ሴሌክት እናደርጋለን። እኔ እንደምጠቀምበት 64 ቢት ነው ሰፖርት የሚያደርገው። ስለዚህ ዲፎልቱን ፎሎ ማድረግ እችላለሁ ማለት ነው። ኦፊስ ዩት ላይ ስንገባ እነዚህ ኦልተርኔቲቮች ይመጣሉ። በእኛ የምንፈልገው ኦፊስ ፕሮፌሽናል ፕላስ 2019 ቮሊዩም ላይሰንስን ስለሆነ ይሄን ሴሌክት እናደርጋለን። ዜን ቀጣይ ስቴፓችን ምንድነው? እነዚህ ዳውንሎድ እንዲሆኑ የምንፈልጋቸው ሴትአፖች ለማን ናቸው? እኔ አክሰስን አልፈልገውም። ስለዚህ የማትፈልጉትን ኢንአክቲቭ ታደርጉታላችሁ፣ የምትፈልጉትን ደግሞ አክቲቭ ታደርጉታላችሁ። እዚህ ላይ አሁን ሶስቱ ብቻ ነው ዳውንሎድ እንዲሆን የፈለጉት። ስለዚህ ኤክሴል፣ ፓወርፖይንት እና ወርድን ብቻ ማለት ነው አክቲቭ አደረግነ። ዜን ቀጣይ ስቴፓችን ላንጉጅ ሴሌክት ማድረግ ይጠበቅብናል። ላንጉጅ ሴሌክት ለማድረግ እዚህ ጋር መጣን፣ ላንጉጅ የሚለውን ክሊክ እናደርጋለን። እንግሊዝ ዩናይትድ ስቴት ብለን ሴሌክት ማድረግ እንችላለን። እንግሊዝ ዩናይትድ ስቴት የሚለውን ሴሌክት አደረግን። ዜን ከዚህም በኋላ ምንድነው የምናደርገው? ኤክስፖርት ነው የምንለው። ኤክስፖርት በምንልበት ጊዜ ሌላ ይህን የሚመስል ኢንተርፌስ ይመጣልናል። ስለዚህ ይቺን ኦፊስ ኦፕን ኤግዜሜልስ ፎርማት የሚለውን ክሊክ እናደርግና ኦኬ የምትለዋን በተን ክሊክ ስናደርጋት በዚህ ፎርም ይመጣልናል። ሶ አክሴፕት የምትለዋን አሁንም ቼክ እናደርጋለን። የፋይል ስማችን ኮንፊገር ብሎ ነው ኤክስፖርት የሚሆነው። ኦኬ ኤክስፖርት እንላለን። በዚህ ጊዜ ፋይላችን ዳውንሎድ ይሆናል ማለት ነው። ኦፊስ ካስተማይዜሽን ቱል። ከዛ ይችን ምንድነው የምናደርጋት ኮፒ እናድርግና ሲ ውስጥ ሄደን ሌላ ፎልደር ክሬት እናድርግ። ኒው እንበል ኦፊስ 2019 ብለን ክሬት አድርገናል። ሶ ኢችን ክሊክ እናደርግና እዚህ ውስጥ ፔስት እናደርጋታለን። ያችን ዳውንሎድ ያደረግናትን ማለት ነው። ኮንፊገር ፋይላችን ወይም ኦፊስ ካስተማይዜሽን ቱል። ሌላኛው ኦፊስ ዲፕሎይመንት ቱል የሚለውን ሰርች እናደርጋለን። ኦፊስ ዲፕሎይመንት ቱል ማለት ነው። ሰርች ስናደርግ ይሄ ዳውንሎድ ኦፊስ ዲፕሎይመንት ቱል ፍሮም ኦፊሻል የሚለውን ክሊክ ስናደርግ ይህን አይነት ኢንተርፌስ ዳውንሎድ የምናደርግበት ማለት ነው ያመጣልናል። በዚህ መልክ ሶ ይችን ዳውንሎድ እንላታለን። በዚህ መልክ ዳውንሎድ ይሆናል ማለት ነው። ይችንም ኮፒ አድርገን ቅድም ክሬት ካደረግናት ፎልደር ጋር እንወስዳታለን። ኮፒ ዜን ሲ ላይ ነው ፎልደር ክሬት ያደረግነ ኦፊስ 2019 የሚለው ጋር ማለት ነው። እዚህ ጋር ፔስት እናደርጋታለን። ይችን ቱን ማጥፋት እንችላለን። ሁለቴ ዳውንሎድ ስለነበረ ነው።
ኦኬ እንግዲህ ፋይሎቻችን የሚያስፈልጉ ፋይሎቻችን አውርደናል። ቀጣይ ስቴፓችን ምንድነው? ሲኤምዲ ኮማንድ መክፈት ነው። እንግዲህ ስትከፍቱ አስአድሚን መሆን አለበት። ስለዚህ ሲኤምዲ ኮማንዳችን አስአድሚን ለመክፈት ስታርት በተን ላይ እንሄድና ሲኤምዲ ብለን ታይፕ እናደርጋለን። ኮማንድ ፕሮሞት ሚል ሲመጣልን ራይት ክሊክ ነው የምናደርገው። አስአድሚን መከፈት ስላለበት አስአድሚን ካልሆነ በቀጥታ ኢንስቶል ሊያደርግልን ይችላል፣ ሌላ ችግር ሊገጥመን ይችላል። ስለዚህ ኤክስ እንለዋለን። እንደዚህ በሚመጣበት ጊዜ ቅድም ፎልደር ክሬት ያደረግነውን ፓዝ አክሰስ ማድረግ አለብን። ስለዚህ እሱን አክሰስ ለማድረግ ሲዲ እንልና የፎልደራችን ሴታፑን የያዘውን ፎልደር ፓዙ ነው ማለት ነው ሴሌክት እናደርጋለን። ፓዛችን እዚህ ጋር ነው ሲ ውስጥ ማለት ነው። ኦፊስ 2019 የሚለውን ኮንትሮል ፕላስ ሲ ሴሌክት አደረኩና ኮንትሮል ፕላስ ሲ ያደረኩኝ ሲኤምዲ ኮማንዴ ጋር እሄዳለሁ። እዚህ ጋር ጻፍና ከዚህም በኋላ ይሄን ፎልደር አክሰስ ማድረግ እንችላለን ማለት ነው። እንደዚህ ካደረግነ በኋላ ምንድነው የምናደርገው? ኤክስትራክት ማድረግ ይጠበቅብናል። ሴትአፑን ደግሞ እሱንም ኤክስትራክት አላደረግንም። ፓዙን አክሰስ አድርገናል ግን ኤክስትራክት አላደረግነውም። ይሄ ኦፊስ ዲቨሎፕመንት ቱል የሚለው ኤክስትራክት መሆን አለበት። ስለዚህ ራይት ክሊክ እናደርግና ኤክስትራክት ሂር የሚለውን ክሊክ እናደርጋለን። እዛ ሴትአፑን ማግኘት እንችላለን ማለት ነው። ሴትአፑን አግኝተናል ከረንትሊ። ሌላኛው ስቴፓችን ከዚህ ቀጥለን ኤክስትራክት ካደረግነ በኋላ ምንድነው የምናደርገው? ይችን ፋይል ቪዲዮ ዲስክሪፕሽን ላይ አብሬ አታች አደርግላችኋለሁ። ሴትአፕ ኮንፊግሬሽን ኤግዜሜል የምትለዋን ኮፒ አድርገን እንወስድና እንግዲህ ሲኤምዲ ላይን ላይ ማለት ነው እቺን ኤክስኪዩት ማድረግ ይጠበቅብናል። ጅን ኢንተር ስላት ሴትአፑን በራሱ ጊዜ ያው ያስነሳልኛል ማለት ነው። ስለዚህ እስኪያልቅ ድረስ የግድ መጠበቅ ይጠበቅብናል። እንግዲህ ታክሳችሁ ተከታተሉ። አሁን ኢንስቶል አድርገን ጨርሰናል። ከፍተን ማየት እንችላለን ማለት ነው። እዚህ ጋር ወርድ ብለን ሰርች እናደርጋለን። ዜን ይሄን አይነት ኢንተርፌስ ይመጣልናል። አክሴፕት ኤንድ ስታርት ወርድ የሚለውን ክሊክ ስናደርግ በዚህ መልክ ይመጣልናል ማለት ነው። የመጀመሪያችን ከፍተን መስራት ብንፈልግ ብላክ ዶክመንት የሚለውን ክሊክ አድርገን እዚህ ጋር መጻፍ የምንፈልገውን ነገር በዚህ መልክ መጻፍ እንችላለን ማለት ነው። ከወጣችሁት ላይክ፣ ሰብስክራይብ አድርጉ። አንዳንድ የሚጠቅሙ ቲፖች እንዲደርሷችሁ። መልካም ጊዜ